ነቢዩ ሲነኩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ይቆስላል፣ ያራል። እርግጠኛ ነኝ ሂጃብ ማትለብሷ እህቴ ብትሆን ሰላት ማይሰግደው ወንድሜ ቢሆን ወላሂ ምዬ ነው ማለት ወላሂ ነቢዩ ሲነኩ አይደራደርም። ነቢዩ ዐለይሂ ሰላቱ ወሰላም የእሳቸው ክብር ሲነካ በመላው ዓለም ላይ ያለ ሙስሊም በአጠቃላይ ሁሉም ልቡ ይደማል። ግን አንድ ሊያውቁት የሚገባ ነጥብ አለ። ነቢዩ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር በተሰደቡ ቁጥር ወላሂ በሙስሊሙ ልብ ላይ የነቢዩ ፍቅር እየጨመረ ይመጣል። ይህን ሊያውቁት ይገባል። ሰሃቦቹ ሕይወታቸውን ለመስጠት ብቅ እንዳሉት ሁሉም ለነቢዩ ይዘጋጃል። ረሱልን ነቢዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ ነው። አስተሳሰባቸው ነበር። በቃ ዘሩ ተቋረጠ፣ ዘረ ቆራጣ ብሎ ሰደቧቸው። በዚህ ቋንቋ አላህ ነቢዩን ይወዳደ ያጽናና አለ። ኢና አዕጠይናከ ሙሐመድ አብሽር፣ እኛ ላንተ ብዙ ነገር ሰጥተናል። ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ነው። አንተ ለሚጠበቀው ፈሰሊ ስገድ፣ ሊረቢካ ለጌታ ወንሃር ለሱም እረድ። በታሪክ በማስረጃ እናያለን። አላህ ነው መጀመሪያ የሚቆረቆረው። ኢና ከፈይናከል ሙስተህዚኢን፣ እኛ በአንተ ላይ በሚያላግጡ ሰዎች እንበቃሃለን ብሏቸዋል። አላህ አከ ሁወል አብተር፣ ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው። አላህ ዘረ ቆራጣ ማለት የነቢዩ ሰለላሁ ዐለይሂ ወሰለም ጠላት ነው አላቸው። አላህ ዘረ ቆራጣ ማለት የነቢዩ ሰለላሁ ዐለይሂ ወሰለም ጠላት ነው። መካ ላይ ተናገረ። የአቡ ጀህል አናቱ መሬት እየተጎደተ እንደሚሄድ ገና መካ ላይ እያሉ አላህ ተናገረ። ለነስፈአን ቢናሲያ ናሲየቲን ካዚበቲን ኻጢያ፣ አናቱን ይዘን እንጎትተዋለን። እቺ ውሸታም አስተባባሪ የሆነች አናት አለ አላህ። አብዱላህ ብን መስዑድ ሂዶ ሊቆርጠው ሲል የመዲና ሴቶች እንዳይሳለቁብኝ አንገቱ አጭር ነው እንዳይሉ ወደ ታች አድርግ ቁረጠኝ ነበር። ሊሞት እያለ ለክብሩ ይጨነቅ ነበር አቡ ጀህል። ረሱል ዐለይሂ ሰላቱ ወሰላም ለዓለማት እዝነት ተደርጎ የተላኩ ናቸው። ለኡመታቸው ነቢይ ተደብድበው መከራ ደርሶባቸው ማይበቀሉ ነቢይ ነቢዩን ለመሳደብ ምን አስቻለ? ረሱል ዐለይሂ ሰላቱ ወሰላም ተበድለው በደል ረስተው ወደ ፍትህ ሄዱ። ነቢይ ረሱል ዐለይሂ ሰላቱ ወሰላም የነቢዩ ጠላት የሆነ ነቢዩን የሚዘልፍ ነቢዩን የሚሳደብ ነቢዩን የሚያንቋሽሽ አላህ ነው ተበቃው። አላህ ይቅጣታል። አላህ ይወርድ